ልጅ ተጫዋች አረገኝ እኮ ዛሬማ ብሬን ሳልቀበል ማን ነው? እኔ ነኝ። አንተ ሰላም አንተ ምን አይሙድ ይዘህ ነው ግን ስልክ አታነሳ የለም ታስብላል። በገዛ ገንዘቤ መቸገር አለብኝ እንዴ? ለምንድን ነው ገንዘቤ ማሰጠኝ? ሳሚ ምንድን ነው የተፈጠረው? በቃ እየደወልኩል ገንዘቤን ባለፈው እሰጣለሁ አሰጠኝ እንዴ? በቃ ስጠኝ ገንዘቤን እኮ አልሰጥም አልኩክ። ለምሩ ገንዘቡ ማሰጠኝ ለምንድን ነው ስልክ የምታጠፋው የምታመላልስ? እኮ ስጠኝ እሺ እሰጣለሁ። እጠብቃለሁ ስጠኝ ቶሎ። ይሄ ቪዲዮ ባይዘው ለአበዳሪዎች ነው። እሺ ለተበዳሪዎች እንዴ ገንዘብ ወስዳችሁ በቃ መልሱ ወይ ገንዘቡን ግን ለምፈልገው እንዴ ምን የጎደለ ነገር አለ? እዚህ ቆሻሻ አይደለሽ። ምን የተፈጠረ ነገር አለ ማለቀው? ምን ያደርጋል ንገረኝ። ኧረ ምንም በእውነት ታምሻ ንገረኝ። ጀግና አይደል እንጂ እኮ ምንም አልፈለኩትም ገንዘብ አይደል? አዎ ካልፈለኩ ለምን ታዲያ ትመጣለህ? ኧረ ቢቆይም እውነት እንደዛ እንደምትነኝ እኮ እርግጠኛ ነበርኩኝ። የምራቃለሁ ቢቆይም ችግር የለም። ታምሻ በቃ እንግዲህ እሺ መልካም ቀን ነው ይላል። ባለቤት ሰላም በልኝ እላለሁ። ሳሚ አረስቸው ወይ ነይ እንትን የሆነ ስራ ጀምሬ ሳልነግርህ ትንሽ ብር ጎደለኝ እና ለሱ አንድ 25 ሺህ ብር ያስፈልገኛል። ሰሞኑን እሰጥሃለሁ። ታስገባለህ? 25 አዎ ወረም ተቆ አንተ አራውጣ ስልኩ አጅሬው ፈንጂን አትፍራ ወጪን ፍራ ይላል። ሂድ በቃ ታምሻ እደውልልሃለሁ። እሺ ቴንክ ዩ ሰላም በልኝ ሁሉ ነገር ቤተሰቦች ቴንክ ዩ እኔማ አመሰግናለሁ። ሲሪየስሊ